እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ለጌታችን ታምር በማየ ቃና ተመርጣ ታድላ በማየ ቃና መጀመሪያ ሆነች በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ ስላለችው በማየ ቃና ወይንኬ አልቦሙ በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉም አዩ ሰሙ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ሥራ
ነገር የለባቸው ሁሉ ይቻልሃል ቀኙን ሙላላቸው። ማድጋው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት። ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰንበይን በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ዘስውር ምንድነ ግዞት ሆነ ዘስውር ግዞት ሆነ ተአምረ ወመንክረ መድኃኒነ በቃና ዘገሊላ ከርካበ ኮነ ተአምረ ወመንክረ መድኃኒነ በቃና ዘገሊላ ከርካበ ኮነ ዘስውር ምንድነ ግዞት ሆነ ዘስውር ግዞት ሆነ ተአምረ ወመንክረ መድኃኒነ በቃና ዘገሊላ ከርካበ ኮነ ተአምረ ወመንክረ መድኃኒነ በቃና ዘገሊላ ከርካበ ኮነ ዘስውር ምንድነ
እንደተገኘህ ና በኛ ድንኳን ጌታ ስንጠራህ በጥሪ በረከት ልከናል እንዳትቀር አንተ ነህ ክብራችን የቤታችን ፍቅር ለሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክቱ ጋር በሰርጋችን ከሐዋርያት ጋር በሰርጋችን ከወዳጆች ጋር በሰርጋችን ነይ ከልጅሽ ጋራ እመቤታችን እንድታሟይልን የጎደለውን ንገሪው ለልጅሽ ባዶን እንዲሞላ በረከት የእርሱ ነው ቤታችንን ይምላ በሰርጋችን እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክቱ ጋር በሰርጋችን ከሐዋርያት ጋር በሰርጋችን ከወዳጆች ጋር በሰርጋችን በጎደለ ሁሉ እየጨመርሽልን ቤታችንን ሁሉ ሙይው እናታችን ለአገልጋዮቹ ድንግል ንገሪያቸው ሰርተን እንዳናፍር ጋኖቹን ናቸው በሰርጋችን እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክቱ ጋር ሙሽራዬ አንቺ ነሽ ከአጥንቴ የወጣሽ የኔ ምልሽ ለእግዚአብሔር የሰጠኝ ከሴት ሁሉ መርጬ እንዳገባሽ ሙሽራዬ አንተ ነህ ከአጥንቴ የወጣው የኔ ምልክት እግዚአብሔር የሰጠኝ ከወንድ ሁሉ መርጬ እንዳገባ ሙሽራዬ አንቺ ነሽ ከአጥንቴ የወጣሽ የኔ ምልሽ ለእግዚአብሔር የሰጠኝ ከሴት ሁሉ መርጬ እንዳገባሽ ሙሽራዬ አንተ ነህ ከአጥንቴ የወጣው የኔ ምልክት እግዚአብሔር የሰጠኝ ከወንድ ሁሉ መርጬ እንዳገባ ልክ እንደ እህቴ የማዋየሽ ደግሞ እንደ ወላጅ የማከብርሽ ነፍሴ የምትወድሽ መሳሳለሽ ጌታሽ አጥንቴ ነሽ ቃል ኪዳኔ ሆይ ደስ ይበልሽ ደስ ይበልሽ ዘውዴ አክሊሌ ነሽ አክሊሌ ነሽ አዲስ ሆይ ደስ ይበልሽ
ከአጥንቴ የወጣሽ የኔ ምልሽ እግዚአብሔር የሰጠኝ ከሴት ሁሉ መርጬ ላግባሽ። ሙሽራዬ ነህ ከአጥንቴ የወጣው የኔ ምልህ እግዚአብሔር የሰጠኝ ከሁሉ መርጬ እንዳገባ ከዚህ በመቀጠል እንቃወማለን። ድርጊቱ ከሰብአዊ ርኅራኄ ውጭ የተፈጸመ በመሆኑ ሶስቱም ረዳታቸውን አግኝተዋል ማለት ነው። ወንዶችም ሴቶችም የራሳቸውን ረዳት አግኝተዋል። ስለዚህ ጋብቻ የምንመሰረትበት አንደኛው ለመረዳዳት ነው። ከአንድ ሀሳብ ሁለት ሀሳብ ምን ያደርጋል? ለውጥ ያመጣል፣ ጥበብ ያመጣል፣ እውቀት ያመጣል፣ እንደገና ልማት ያመጣል ማለት ነው። ሁለተኛ አንድ እጅ ቢያጨበጭቡ ድምፅ አያሰማም፣ ሁለት እጅ ደግሞ ድምፅ ያሰማል ማለት ነው። እንደገና ደግሞ አንድ ልብ አስቦ ደርሶ አምጥቶ አስተካክሎ መኖር አይችልም። ሁለት ልብ ግን ወጥቶ ወርዶ አንዱ ያጠመመውን አንዱ አምጥቶ፣ አንዱ ያጎደለውን አንዱ ሞልቶ፣ አንዱ ያራቀውን አንዱ አምጥቶ ተደራርበው እንዲኖሩ እግዚአብሔር ጋብቻን መስርቷል ማለት ነው። ሶስተኛው ደግሞ ከሁለተኛው ከዝሙት ነቀል መዳን ነው። ስለዚህ እኛ ሰዎች እንባል ከሰባት ነገር እንፈጠር እንጂ በውስጣችን ብዙ የስሜት ሕዋሳቶች አሉ። እነዚህ የስሜት ሕዋሳቶች እያደጉ ሲመጡ የራሳቸውን ፍላጎትና የራሳቸውን አስተሳሰብ ይዘው ይመጣሉ ማለት ነው። ስለዚህ ፍላጎታችንን እንፈጽማለን ስንል ክፉ ነገር እናስባለን፣ ዝሙት እናስባለን፣ ዝም ብለን ቆሻሻ ሕይወት ውስጥ እንገባለን። ከዛ ሰከን ብለን ያማረውን የታተተውን የትዳር ሉካችንን በቤታችን ሰከን ብለን እንድንኖር ማንም ከልካይ በሌለበት ቦታ ላይ የራሳችንን ፍላጎትና ሀሳብ እንድንፈጽም እግዚአብሔር አምላክ ጋብቻ መስርቷል ማለት ነው። ሶስተኛውና መጨረሻው የጋብቻ ጥቅሙ ምንድነው ከተባለ ዘር መተካት ነው። በዚህ ምድር ላይ የሚቆይ ሰው የለም። ሰው ቆየ ቢባል 130 120 ዓመት ሊቆይ ይችላል፣ 200 ዓመትም ሊቆይ ይችላል። ነገር ግን ከዛ በኋላ ምንድነው እርጅና ይወስዳል። እርጅና በሚመጣ ሰዓት ደግሞ አንገታችን ወደ መሬት ነው የሚያገረግረው፣ ወገባችን ይዝላል፣ ሰውነታችን ይሸበሽባል፣ ጉልበታችን ይደክማል። በዚህም ሰዓት ሮጠን መስራት አንችልም፣ ዳገት መውጣት አንችልም፣ ቁልቁለት መውረድ አንችልም፣ የራቀውን ማቅረብ አንችልም፣ እላይ ላይ ያለውን ከቆጥ ማውረድ አንችልም። ስለዚህ ጉልበት ያስፈልጋል ማለት ነው። ጉልበት እንዲሆኑ አቅም እንዲሆኑ ስንታመም የሚያሳክሙ ጧሪ ቀባሪ እንዲሆኑ እኛ የሰበሰብነውን ለራሳቸው እየተጠቀሙ ስማችንን እያሰሩ በቤተ ክርስቲያን ስማችን ጎልቶ እንድጠራ ቤተ ክርስቲያን እንድትከተል እንደገና ደግሞ መስዋዕት እንዲያቀርቡ በስማችን ምን ያስፈልጋል? ዘር ያስፈልጋል ማለት ነው። ስለዚህ ይህ ስለሆነ የጋብቻ ጥቅሙ ሶስት ነው። አንደኛው ለመረዳዳት፣ ሁለተኛው ዘር ለመተካት፣ ሶስተኛው ደግሞ ከዝሙት ጠንቅ ለመዳን ነው። አንዳንድ ደግሞ ቃሎች አሉ ቾክለው ከገቡ በኋላ የስም ቅንቅን የሚሆኑ አሉ ማለት ነው። ኢሾክ የሚሆኑ ቅንቅን የሚሆኑ አንዱ ወደ ግራ ስል አንዷ ወደ ቀኝ፣ አንዱ ቆፎ ስል አንዱ ደግሞ አላም ለማለት ነው። ስለዚህ አይደለም ተቻችለው የሚኖርበት አንተ ትብስ አንቺ ትብሽ ተብሎ ተቻችለው የሚኖርበት እሱ ብቻ ያደርግ አይደለም አንቺስ እንድታደርግ ይሆን ይህን ማወቅ አለብኝ። ስለዚህ ከዚህ ሰዓት ጀምሮ ሶስተኛ ወገን መስማታችሁን አቁሙ። የዛሬ ሙሽሮች ማለት ነው። ሶስተኛ ወገን አሁን ያንቺ እየተሷም ራሱ ይህ እንድኮነው ከተባል እንዳትቅ ባልሽ ብቻ ገብቶሻል። ባልሽ ብቻ ይኸው ንግስ ወቁ መታ እንድኮነው ከተባል እንዳትቅ አሁን ብቻ ነው መቀበል ያለብሽ። ስለዚህ እናትነሽ መጣ ስርዓት ያለ ማንንም ከዚህ በኋላ መቀበል የለብሽም ማለት ነው። ምክንያቱም የሌላ ወገን ሰነን ብለው ገብተው እሾህ ተክለው የሚሄዱ አካላት ስላሉ እሾህ ተክለው ሀሳብ ሰጠን ብለው በወረቤት ላይ ተቀምጠው
ብለው ሰሜን አስማምነን ብለው ተጫውተን እንመጣለን ብለው ነገር ዘርተው የሚመጡ አካላት አሉ። እነዚህን ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ይህ ስለሆነ በእውነቱ በዛሬው ዕለት ጋብቻቸውን የፈጸሙትን እግዚአብሔር አምላክ ጋብቻቸውን ቅልን በስርዓት ለእግዚአብሔር እግዚአብሔር አንድ ያደረገውን ሰው አይደለው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 6 የሙሽራው ስም አበባው አለምዬ፣ የክርስትና ስም ገብረ ኪዳን የግነቱ ኢትዮጵያዊ፣ የሙሽራዋ ስም ወይዘሪት ንግሥት ግርማ፣ የክርስትና ስሟ ወለተ መድኅን፣ የግነቷ ኢትዮጵያዊ። የጋብቻውን ስርዓት የፈጸሙት ካህን ሊቀጠበብ በንደና ሲሆን የጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን በመድኃኔዓለም ካቴድራል፣ ጋብቻው የተፈጸመበት ሀገረ ስብከት ጋሞና አካባቢው ሀገረ ስብከት ቀን ኅዳር 7 ቀን 2018 ዓ.ም። የምስክሮች ስምና ፊርማ አለ። አንደኛ አቶ ዳርኮ ደበሞ፣ ሁለተኛ አቶ አዱኛ ጉተታ፣ ሶስተኛ አቶ ታደሰ ጸበላ፣ አራተኛ አቶ ተስፋዬ ደረጃ ናቸው። ከዚህ በላይ ስማቸው የተጠቀሰው አቶ አበባው አለምዬ እና ወይዘሪት ንግሥት ግርማ ጋብቻቸውን በእንግዲህ ቤተክርስቲያን ቤተክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከመጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። የጋብቻ ምስክር ወረቀት የሙሽራው ስም አቶ አብ እንዳለ፣ የክርስትና ስም ኃይለማርያም፣ የግነቱ ኢትዮጵያዊ፣ የሙሽሪት ስም ወይዘሪት ረድኤት መላኩ፣ የክርስትና ስም ስለማርያም፣ የግነቷ ኢትዮጵያዊ። የጋብቻው ስነስርዓት የተፈጸመበት የጋብቻው ስነስርዓት የተፈጸመበት ካህን ሊቀጠበብ መርጌታ ወረቱ። የጋብቻው ስነስርዓት የተፈጸመበት ቤተክርስቲያን 45 በመድኃኔዓለም ካቴድራል ቀን ኅዳር 7 2018 ዓ.ም። የምስክር የሶስቱ ምስክር ስሞች ስማቸው አቶ አስፋው ረጋ፣ አቶ ምስክር ጥሩነህ፣ አቶ ሽመልስ ታደሰ ናቸው። ከዚህ በላይ ስማቸው የተጠቀሱት ጋብቻቸው በቤተክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከመጨረሻው ጠብቀው ለመኖር የሆኑ ዘንድ በመጸለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የጋብቻ ምስክር ወረቀት ተሰጥቷቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም ጸጋ አምላክ ማሌኩ፣ የግነቱ ኢትዮጵያዊ፣ የሙሽራዋ ስም ወይዘሪት እናት ፋንታ ይልናል፣ የግነቷ ኢትዮጵያዊ። ጋብቻውን የፈጸሙት አባት ሊቀጠበብ መርጌታ ወረቱ። ጋብቻው የተፈጸመበት ቤተክርስቲያን በመድኃኔዓለም ካቴድራል። ጋብቻው የተፈጸመበት ሀገር ኢትዮጵያ ቀን ኅዳር 7 ቀን 2018 ዓ.ም። የምስክሮች ስም አቶ ወንድሙ ወልደገብሬ፣ አቶ ለማ ሲሳይ፣ አቶ አስጨናቂ ሲሆኑ ከዚህ በላይ ስማቸው የተጠቀሰው ጸጋ አምላክ ታሪክና ወይዘሪት እናት ፋንታ ጉልላት ጋብቻቸው በቤተክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከመጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ የምስክር ወረቀት ተሰጥቷቸዋል። ይህ እንኳን ደስ አላችሁ። የበላችሁ እግዚአብሔርን አመስግኑ። ሙሽሮች ወደ አብረቱ መጥተው ፊርማቸውን ያስቀምጣሉ። መጀመሪያ የሙሽራው ስም አቶ ጸጋአምላክ ማሌኩ
ጸጋ አምላክ ታሪኩ ወይዘሪት እናት ፈንታ የምስክር ወረቀት አባቶቻችን ይቀበላሉ። እሺ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ስራህ አበራ በምስጋና በሙሽሮች ላይ እንደገና የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ እሱን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ።
ተቀየረ ውሃው ተቀየረ ወደ ወይንነት በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በቃና ገሊላ በጎደለ ሁሉ በቃና ገሊላ እየጨመረልን በቃና ገሊላ ቤታችን ተባርኳል በቃና ገሊላ በእርሱ ደስ ይበለን በቃና ገሊላ እግዚአብሔር ይመስገን በቃና ገሊላ እጅግ ደስ ብሎናል በቃና ገሊላ በማያልቀው ፍቅሩ በቃና ገሊላ እኛም ተባርከናል በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በቃና ገሊላ በሥጋው ወደሙ በቃና ገሊላ ሕይወት አግኝታችሁ በቃና ገሊላ በሰላም እንድትኖሩ በቃና ገሊላ ካህኑ ይባርካችሁ በቃና ገሊላ ቤታችሁ ይባረክ በቃና ገሊላ ፍጹም ዕረፍት ይሁን በቃና ገሊላ በጭንቀት በደስታ በቃና ገሊላ ይስጣችሁ ብርታቱ በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በቃና ገሊላ ማድጋው ባዶ ነው በቃና ገሊላ ወይኑን ሙላላቸው በቃና ገሊላ ጌታ ይዘውሃል በቃና ገሊላ ማፈር የለባቸው በቃና ገሊላ ዛሬም እንደ ጥንቱ በቃና ገሊላ እንደ ዶኪማስ ቤት በቃና ገሊላ በረከት ይምላ በቃና ገሊላ አምላክ አንተን ይዘን በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በቃና ገሊላ ውሃው ተለውጦ በቃና ገሊላ የወይን ጠጅ ይሆናል በቃና ገሊላ ጌታ አንተን ይዞ በቃና ገሊላ ማን አፍሮ ያውቃል በቃና ገሊላ ያንተ አምላክነት በቃና ገሊላ የተገለጠበት በቃና ገሊላ ታምሩ ግሩም ነው በቃና ገሊላ የነ ዶኪማስ ቤት በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በቃና ገሊላ በዶኪማስ ቤት በቃና ገሊላ በዶኪማስ ቤት ውሃው ተቀየረ ወደ ወይንነት በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከእመቤታችን
ና በሰርጋችን ከሐዋርያት ጋር አትኛ የምትመኙትን ወልዳችሁ በደህና የምትኖሩ እግዚአብሔር ይፍቀድልኝ። ሰው ያስባል የሚፈጽም እግዚአብሔር ነው። ጋብቻው ታሰበ ማን ፈጸመው? እግዚአብሔር ሲፈቅድ ተፈጸመ። ደግሞ በስላሴ ቀዛሪ የሚገርማቸው ኅዳር 7 ቅዱስ ጊዮርጊስ በመመለቱ የታሰረበት በደረቀው ምሰሶ ታስሮ የደረቀው ምሰሶ የለመለመበት ቀን ዛሬ ነው። ኅዳር 7 ነው። ትልቅ በዓል ነው ዛሬ። ጊዮርጊስ ንግስ አለ። ግን ከጊዮርጊስ ንግስና የእኛ ሙሽሮች ንግስ ደግሞ አንድ ሆነ። እኛም አነገስናት ዛሬ እና አንግሰናል። ታላቅ ዕለት ነውና እንግዲህ የደረቀው ምሰሶ ያለመለመ ሰማዕቱ ቅዱስ ጊዮርጊስ እሱ የተሰጠው ቃል ኪዳን ብዙ ሀብተ ጸጋ ነውና የሰማዕቱ ረድኤት የአጋዕዝተ ሥላሴ በረከት ከሁላችን ጋር አይለየን። ለሀገራችን ሰላም፣ ለእያንዳንዳችን ጤና አምላካችን ያድለን። የበላነውን የጠጣነውን ከሰውነታችን አምላካችን ያዋህድልን። የመልካም ጊዜ ያድርግልን። ፍጻሜውን በሰላም ያሳምርልን። አባታችን ሆይ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዛሬ ለዘላለሙ አሜን። የማይሠራ በሰርጋችን ከወዳጆች ጋር ና በሰርጋችን ነይ ከልጅሽ ጋራ እመቤታችን እንድታሟይልን የጎደለውን ንገሪው ለልጅሽ ባዶ እንዲሞላ። በረከት የእርሱ ነው ቤታችንን ይሙላ። በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን። ከእናት ጋራ ከእመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በጎደለ ሁሉ እየጨመርሽልን ቤታችንን ሁሉ ሙይው እናታችን ለአገልጋዮቹ ድንግል ንገሪያቸው ጠርተን እንዳናፍር ጋኖቹን ይሙሏቸው። በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን። ከእናት ጋራ ከእመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን። በሰርጋችን ዕለት እንድትባርከን
ሙሽራዬ ሙሽራዬ አበባዬ ሙሽራዬ 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 አበባዬ ከጎን የምትሆን እታገኘ የእኛማ ሙሽራ እንኳን ደስ አለ። የእግዚአብሔር ፈቃዱ ለዚህ ካበቃች ቤታችሁ ይመርቅ በፍቅር ያጽናች። ሙሽራዬ 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 አበባዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ ቅዱሳን አምላካችን ኢየሱስ ክርስቶስ የቅዱሳን የነቢያት የሐዋርያት የፍጥረታት ሁሉ ጌታ ኢየሱስ ክርስቶስ ጠብቆ በዚህ ሰዓት ያደረሰን ክብርና ምስጋና ለአምላካችን ይሁን። በዛሬው ዕለት የሙሽሮቻችን የልጆቻችን ጋብቻ የኃይለ ገብርኤልና የስነ ማርያምን ጋብቻ እግዚአብሔር አምላክ ይባርክልን። እግዚአብሔር አምላክ ይባርክልን። እግዚአብሔር አምላክ ይባርክልን። አዎ ስርዓቱን በሚገባ ሁኔታ በቅድስት ቤተ ክርስቲያን በስርዓተ ቁርባን እንዲሁም አጋጣሚ ሆኖ ዛሬ ሰማዕቱ ቅዱስ ጊዮርጊስ ንግስ እንደሚከበርበት ጊዮርጊስ ባለበት ጽላት ሁሉ ዛሬም በዚህ በደብረ መድኃኒት በልጆቻችን ያው ታቦተ ሕግ ብቻ ሳይወጣ ቀረ እንጂ በደመቀ ሁኔታ ነው የተከበረና የልጆቻችን እግዚአብሔር ጋብቻ እግዚአብሔር አምላክ በደስታ ያስፈጽምልን። ታዳሚዎችንም እግዚአብሔር አምላክ ይጠብቅልን። እንግዲህ እግዚአብሔር መልካም ነገር አድርጓል። ይህን መልካም ነገር ደግሞ እግዚአብሔር ጠብቆ እነሱን ፈጣሪያቸውን የሚያመሰግኑበት ከአንድ ብቸኛ ከመሆን ሁለት ሆነው እንዲያመሰግኑ እግዚአብሔር እርዳቸው። እግዚአብሔር ለዚህን ሰዓት ጠብቆ ያደረሰ የተመሰገነ ይሁን። የአብርሃምን የሳራን ጋብቻ የባረከ በዚህ ቦታ ተገኝቶ በዶኪማስ ቤት ተገኝቶ የሰርጉን ቤት እንደባረከ ከእናቱ ጋር ከአእላፍ መላእክት ጋር ከቅዱሳን ጋር ሁሉ ኢየሱስ ክርስቶስ ተገኝቶ እንደባረከ በዚህ ቦታ ተገኝቶ እንዲባረከን ልጆቻችን እንዲባርክልን የእሱ መልካም ፈቃድ ይሁንልን። እግዚአብሔር እንዲያልን ስሙን እናመሰግነዋለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን የሚያስተሰርይልን ዘንድ ዛሬም ዘወትር ለዘላለሙ አሜን። እናታችን የእመቤታችን የቅድስት ድንግል ማርያም ስሟ የተመሰገነ ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ስማቸው እግዚአብሔር
ባከበራቸውና ባመሰገናቸው መጠን የከበሩና የተመሰገኑ ይሁንልን። እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ዓመታዊ በዓለ ክብር መታሰቢያ በሰላም በጤና አደረሰን አደረሳችሁ። እሺ፣ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 4 ላይ ዕብራውያን ምዕራፍ 13 ከቁጥር 4 መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው ይላል። መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው የሚል ኃይለ ቃል እናገኛለን። ከዛ አስቀድመን ደግሞ ሁልጊዜ በቅዳሴው ስርዓት ሁልጊዜ የሚታወጅልን አንድ ኃይለ ቃል አለ። እኛ ጋብቻ ቅዱስ መኝታውም እርኩሰት እንደሌለበት እንናገራለን ብለው በቅዳሴው ማለት ሁሌ የሚታወጅልን ነው። ታዲያ ጋብቻ እንዴት ተጀመረ? ተወሰነ ነገር ማህበረ ምዕመናን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለጥቂት ደቂቃዎች ጆሮአችሁን ውሳጣዊ አይነ ልቦናችሁን ሰብሰብ አድርጋችሁ ከቃሉ ጋር እንድንሆን አምላከ ቅዱሳን ይርዳን። ጋብቻ እንዴት ተጀመረ ለሚለው በመጽሐፍ ቅዱስ ክፍል ውስጥ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 28 ላይ እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ሁለቱንም ባረካቸው ይላል። በአንቺን ላይ ይህ ቃል ብዙ ጊዜ ስናየው ወንድና ሴት አድርጎ ፈጠራቸው ይላል። ሴቲቱ ግን አካል ይዛ ቁመና ይዛ አልመጣችም። በጣም የሚገርመው ምስጢር ትልቁ የባልና የሚስት አንድነት ባህሪያዊ አንድነት የሚባለው ይሄ ነው። አዳም ገነት የገባው አዳም ነው። ሴቲቱ ግን በባህሪ ውስጥ ሆና ገነት ገብታለች። ግን አካል ቁመና ይዛ ግን አላየናት። ታዲያ እግዚአብሔር ከዕለተ እሁድ እስከ ዕለተ ዓርብ የፈጠራቸውን ፍጥረታት ስም እንዲያወጣ ወደ አዳም አመጣ ይላል። ሁሉም በጣም የሚገርማችሁ ወንድና ሴት ናቸው። ታዲያ ስም እንዲያወጣ ያመጣው ያለ ምክንያት አይደለም። አዳም ረዳት ይፈልግ አይፈልግ ያውቅ ዘንድ ሁሉን አዋቂነቱ ይህን እንዳያውቅ አይከለክለውም። የአዳምን መሻት ግን ማወቅ ፈለገ፣ ነፃ ፍቃድ ሰጥቶታልና። ታዲያ አመጣና ሁሉንም ስም አወጣላቸው ይላል። አዳም ግን እኔ ብቻዬን ምን ሆንኩኝ ተፈጠርኩኛል። ለካስ ባህሪ ውስጥ ማን አለች? ሴቲቱ አለች። አምላኬ ሆይ አለ፣ አዘነ ይላል። የልብ ስብራት ገጠመው ይላል። ታዲያ አዳም ለኔ ለአዳም ይላል እግዚአብሔር ከዕለተ እሁድ እስከ ዕለተ ሐሙስ የፈጠራቸው ፍጥረታት መልካም እንደሆነ አየ ይላል። ግን ዓርብ ዕለት ግን ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። እስከ ሐሙስ የተፈጠሩትን እኮ መልካም እንደሆነ አየ። ዓርብ ዕለት ግን ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ አዳምን ከገነት አስወጡት ይላል። በደብረ ቅዱስ ወይም ኤልዳ በሚባልበት ስፍራ ላይ አዳም ላይ እንቅልፍ ጣሉበት። አዳም ፈልጓል ረዳት፣ ስለዚህ እንቅልፍ ጣሉበት። በጣም የሚገርመው አዳም ፈጽሞ ነግቶ ቢሆን ኖሮ አጥንት አያስወስድም ከጎኑ እንዴ፣ ይጠዘጥዘዋል፣ ይፈልጠዋል፣ ይቆርጠዋል። ስለዚህ አጥንቱ ጋር አያስጠጋም፣ ስጋው አካሉ ጋር አያስጠጋም። አዳም ፈጽሞ ነግቶ ቢሆን ኖሮ፣ አዳም ፈጽሞ ተኝቶ ቢሆን ኖሮ ሴቲቱ ከየት መጣሽብኝ ይባላል። በፈራት ነበር፣ ምትሃት በመሰለችው። ፈጽሞም አልተኛም፣ ፈጽሞ አልነቃም። ምን ሲወሰድ? አጥንት ሲወሰድ። አጥንት ከጎኑ ወስደው የ15 ዓመት ወጣት በ15 ዓመት ዕድሜ ልክ የምታስብ ሴት አጠገቡ ላይ ይዞ መጣ። በል ስም አውጣላት። ያለ ስም ነው፣ ስም የላትም እና ስም አውጣላት። ስም ማውጣት ጀምሯል። ከእሁድ ጀምሮ እስከ ዓርብ በነገ ያሉትን አውጥቶ ማንቀረስም የሴቲቱ ስም ሔዋን የሚለውም አልወጣላትም እና ስም አውጣል። አየና አዳም ይህቺ አጥንት ከአጥንቴ የተገኘች ምን ናት? አጥንቴ ናት። ይህቺ ስጋ ከስጋዬ የተገኘች ስጋዬ ናት። እንግዲህ ምረታብ መላኩ ስል ታናሽ ወንድሟ ነው። ጥሩ አድርጎ ደስታውን ሊገልጽበት ነው። እግዚአብሔርን አሜን። እግዚአብሔር
ይመስገን ብለን እናመሰግናለን። ሳትባር ቅዱስ የሰጠን የአባቶቻችን አምላክ የኛም አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። እናቱ እናታችን ቅድስት ድንግል ማርያም ስሙ የተመሰገነ ይሁን። እርሱም እንደ ሙሽራ ከልፍኝ ይወጣል፣ እንደ አርበኛም በመንገዱ ለመሮጥ ይወዳል፣ አወጣጡም ከሰማይ ዳርቻ ነው ብሎ ነቢየ እግዚአብሔር ዳዊት እንዳመሰገነው በመዝሙር 18 ከቁጥር 5 ላይ እኔም ያው ምስባኩን እልላችኋለሁ። ወበትወሳ ከመመራዊ ዘይወፅ እምጽሩ ይትፌሳ ከመያር ዘይቤር ድፍኖቶ ማጽናፈ ሰማይ ሙጻሁ ወበትወሳ ከመራዊ ዘይወፅ እምጽሩ ይትፌሳ ከመያር ዘይሜር ፍኖቶ ማጽናፈ ሰማይ ሙጻሁ አመሰግናለሁ። እንግዲህ ያው እንደ ታናሽ ወንድምነቴ ብዙ ነገር ያው ዛሬ ያው ቃል ለመግለጽ ቢከብደኝም ያው ብዙ ነገር አሳልፈናል። ያው ትዳር ማለት ደግሞ ያው ትልቁ እግዚአብሔር ስም ትልቁ ተቋም ነው እግዚአብሔር የሚከብርበትና ይህን የመሰለ ቀን እኔም በመቆሜ ከፊታቸው በጣም ደስ ይለኛል። ለሱም ለአብ ወላጆችም ለወይዘሮ ረድኤትም ወላጆች እንኳን አደረሳችሁ ሁላችሁም ማለት እወዳለሁ። አመሰግናለሁ። የእሷን ደግሞ ዝማሬ እግዚአብሔር ለቤተሰቡ ለሰጠው እድል ለባረከው ይህንን ምስጋና ታቀርባለች። ከተቻለ ከመሰንቆም ከክራርም አጃቢዎች ጋር ለማስታረቅ እንሞክራለን። ካልሆነም ደግሞ ዝማሬውን እመቤት እንድትዘምር። እንዴት ዋላችሁ? እንደምን እስከዚህ ሰዓት ድረስ ቆያችሁ? አሜን። የሀያሉ እግዚአብሔር ስም ወይዘሮ ረድኤት ባበዛለ እንዲሁም ደግሞ ሴቶቻቸው የሁለቱም እንኳን አደረሳችሁ ልላችሁ እወዳለሁ። እሺ አንድ ላይ አብረን እንዘምራለን። በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናትህ ጋራ ከእመቤታችን ከመላእክት ጋራ ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋራ ና በሰርጋችን እያለን እንዘምራለን። በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናትህ ጋራ ከእመቤታችን
ወንድም አግኝተሻል የሚያስብልሽ የኛማ ሙሽራ እንኳን ደስ አለሽ። እግዚአብሔር ይመስገን እኛም ደስ ብሎናል። በቤተ ክርስቲያን ሰርጋችን ሆኗል። አመሰግናለሁ። እግዚአብሔር ፈቅዶ ለዚህ ሰዓት ስላደረሰን እናመሰግናለን። ሙሽራው ቤተሰብ ስም ወጥቶላታል። አየን ወርቅ ብለዋል። ሙሽሪትን ቤተሰብ አንድ ሁለት ሀሳብ እንወስድና መርጠና በቃሽ በእናቷ በሙሽራው እናትና አባት አየን ወርቅ ተብሎ ወጥቶላታል። አየን ወርቅ እንግዲህ ወርቅን በጥሩ ሁኔታ አሁን ብዙ ጊዜ ወርቅ ሲባል እንሰማለን፣ ግን ይህንን ንጹህ ወርቅ አየን ወደን ነው እንደማለት ነው እንግዲህ የገለጹት። አይተነዋል። እንግዲህ አርባ ምንጭ እንደዚህ ጥሩ ንጹህ ወርቅ ታመርታለች ማለት ነው። እግዚአብሔር ይስጥልን አርባ ምንጭ፣ እግዚአብሔር ይስጥልን። በእውነት እናመሰግናለን። አባታችን ይባርካሉ፣ ይባርኩታል። ሚዜዎቹ ይቆርሳሉ። ከዛ እግዚአብሔርን ደግሞ እነሱ ይህንን ስራ ሲሰሩ እኛ ደግሞ ዝም ብለን አንቀመጥም። እግዚአብሔርን እናመሰግናለን። እህታችን ዘማሪት ንጋቷ መዝሙር ትዘምራለች። እነሱ ችግር ከባረኩ በኋላ መዝሙር እየዘመር እነሱ ቆርሰው ወደ በስጋ ወደሙ ሕይወት አግኝታችሁ ፍሬያችሁም ይብዛ ይባረክ ጓዳችሁ። አምላክ ያለበት ነው ይሄ ጋብቻችሁ እስከ መጨረሻ ኑሩ ደስ ብላችሁ። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ
እና ይህንን የቤተሰብ ትውውቅ በወንድ በኩል እሱ ነው የሚመራል። በሴት ወገን ደግሞ ወንድማችን ዲያቆን መላኩ ይመራል። ራሱንም ያስተዋውቅ ይጀምራል፣ ሌላውን ቤተሰብም ያስተዋውቃል። በዚህ መሰረት መርሃ ግብራችንን እናስኬዳለን። በቅድሚያ እንግዶች ስለሆኑ ከወንድ ወገን ነው የምንጀምረው። ስም አልጠራም። ያው የሙሽሪት አባት አለ፣ የሙሽራው አባት አለ፣ የሙሽራው እናት፣ የሙሽራው አባት እንዳለ ካሳ ይባላል። የሙሽራው እናት አልማዝ ትባላለች። ብዙ ስለሆኑ ስም አልጠራም ብዬ ነው። በአባት በኩል አጎቶች አሉት። አንዴ አጎት አክስቶች አንዴ ተነሱ። አጎት በአባት በኩል ናቸው። በእናት በኩልም አሉ። እና በእናትም በአባትም ሁለት እህቶች አሉት። በአጋጣሚ እዚህ አገር ውስጥ አይደሉም፣ ውጭ ናቸው ያሉት። ባይገኙም ያው እኛ ተወክለናል። የሙሽሪት ወገን አንዴ ቦታውን እንለቅላቸዋል። ወደዚህ ወደ መድረክ ጠጋ በሉልን። ዲያቆን መላኩ ይጀምራል። እሺ፣ ይህን ቀንና ጊዜ ፈቅዶልን እንዲህ እንድንገናኝ እግዚአብሔር እንድናመሰግን ለፈቀደልን እግዚአብሔር ክብር ምስጋና ይድረሰው። በእውነት ቃላት የለኝም። ዛሬ እዚህ መድረክ ላይ ወጥቼ የምናገርበት ሰዓት አይደለም፣ ውስጤ ትኩስ ስላልሆነ ነው። ግን ያው ማለትም ስላለብኝ ያው እንግዲህ ከአባትየው ልጀምር። ያው ዲያቆን መላኩ ዘነበ እባላለሁ። የሙሽሪት ረድኤት መላኩ ወላጅ አባት ነኝ። ወይዘሮ ወጋየ ክፍሌ ትባላለች። የሙሽሪት ወላጅ እናት ናት። እናቴ እስቲ ብድግ በይ።
ስለዚህ እግዚአብሔርን ማመሰግን እንፈልጋለን። አንቺን እንዲህ የሚሰጡት መሰጥተው ይህ እንድታይ ስለፈቀደ እግዚአብሔር ክብር ምስጋና እንዲታሰብ ፈልጋለሁ። ትልቅ እድል ነው ይሄ እንድታይ እግዚአብሔር ስለፈቀደ አሁን ደግሜ ደጋግሜ እግዚአብሔርን አመሰግናለሁ። ምኞቴም ነው። ብዙ ነገር አድርጎልናል። እሺ ሌሎቻችን ያው የሙሽሪት እህት ዝማሬ ማይታችኋታል፣ ታወቋቸዋል። ወንድሟስ ያው አይታችሁታል። እሱንም የእናቷ እህቶች ፋንቱ ክፍሌ ትባላለች። ፋንቱ ክፍሌ ትባላለች። ታላቅ እህት ናት። ሌሎች ወንድሞቿ የእናቷ አጎቶች ዮሴፍ ክፍሌ፣ ጳውሎስ ክፍሌ፣ ሌሎችም ያልመጡ አሉ። ሌሎች እህት ልጆች ምናምን ሁላችሁ ብትነሱ ጥሩ ጊዜ ለመቆጠር ያው እንግዲህ ሁሉም የአጎት እህት ልጆች ናቸው። ሳምራዊት ይልማ፣ ሰላም ሰው ይልማ፣ ሳምራት ይልማ፣ ሌሎችም ያው በእኔ በኩል ደግሞ እስቲ ብድግ በሉ። የሳምራዊት ባል ዶክተር ከፍ ያለው የሳምራዊት ባል ነው። የሳምራዊት ባል በእውቀት እመቤት ከወጣችሁ ወደዚህ ያው ስራ ላይ ስለሆነች ነው። እሺ በእኔ በኩል ታናሽ ወንድም የሚያስማማው ዘነበ፣ የትናየት ተስፋዬ፣ ታናሽ እህታችን ታናሽ ዘነበ፣ ሰብለ ዘነበ፣ ሰብለ ዘነበ፣ ማና ያየለ፣ ማዛሽ ያየለ፣ ዶክተር ብሩክታዊት፣ መቅደስ፣ ኤሚ፣ ያው ሌሎችም እንግዲህ ያመጡም አሉ፣ ብዙ ናቸው። ባባሻችሁ እንኳን ደስ ያላችሁ። እንግዲህ አሁን እዚህ ጻፍኩት፣ አላሰብኩበትም፣ አልተዘጋጀሁበትም። ዝም ብዬ ብቻ ሳስብ ትንሽ የሆነች ነገር መቋጠር አለብኝ በሚል ነው። ስሜት ላይ ሰጥ ይችላል። ኤዲት አላደረኩትም። እንደዚሁ ብቻ ያለውን የሰጠ ይባላል። ኧረ አቤት ቸርነት የፈጣሪ ስራ፣ ሙሽሪት ዘማሪ በደብረ መድኃኒት። ኧረ አቤት ቸርነት የፈጣሪ ስራ፣ የወግዬን ሰርግ አየን እያበራ። ሙሽሪት ዘማሪ በደብረ መድኃኒት፣ እናቷ ወግዬ በገብርኤልም ቤት፣ መልአኩም አባቷ በጨንቻ ደብር ላይ፣ ቤተሰቡ ሁሉ የእግዚአብሔር አገልጋይ በመሆን የኖሩ በፍቅር በትጋት የማይሰለቹ ዘወትር ቀሌት አርአያ የሆኑ በክርስትናቸው ውጤቱን አየነው በዚህ በሰርጋቸው። እግዚአብሔር ጸጋውን በረከት አብስቶ ወልደው እንዲስሙ መልካም ልጆች ሰጥቶ ዘራቸው እንዲበዛ አምላክ ይባርካቸው። በደጁ እንደኖሩ አሁንም ያጽናቸው። ዓለመ ብርሃን ብርሃንሽ ታየ በዓይናችን አየነው በልጇ ወግዬ። ማርቆሬዎሶችን ሁሉም ተደሰቱ፣ ደብረ መድኃኒቶችን ሁሉም ተደሰቱ። የዛሬዋ ዕለት ልዩነች በእውነቱ። እንዲህ አምረን ደምቀን ሆነን እድምተኛ በጉጉት ቆይተን እንቅልፍ ሳንተኛ
ለዛሬ ደርሰናል። እግዚአብሔር ፈቅዶልን የልጆቻችንን ጋብቻ አምላክ ይባርክልን። ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ የተጋበዙት ሲበሉ ሲጠጡ ወይኑ አልቆበት ድንግል እናታችን ቤዛዊተ ዓለም አንቺ ደረሽለት ሆንሽው አማላጅ ማፍቀር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ ተናገርሽ ጌታን ያሳሰብሽው እመቤታችን አምላክነት የተገለጸበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት የተመኛችሁት ሁሉ ይሆንላችሁ። ሰላምና ጤና ይስጣችሁ። እድሜ ከበረከቱ ያድላችሁ። ክፉ ነገር አይንካችሁ። ደግ ነገር ይሁንላችሁ። የመላእክቶች አባቶች ጠባቂነት አይንሳችሁ። ፈጣሪ አምላክ በእንቅስቃሴያችሁ ሂደት ውስጥ አብራችሁ ሆኑ። የእሱ እርዳታ ይለያችሁ። አመሰግናለሁ። ትዳር በጣም ቅድም ብዙ ስብከት ተጠቅሟል። ብዙ ያዳምጠናል። ትዳር ቀላል ነገር አይደለምና ትዳራችሁን የሰመረ ያማረ ያጌጠ የሆነ እንዲኖር እግዚአብሔር ከእናንተ አይለያችሁ። ቤተሰቦቻችሁንም እንደምትወዱ እንደምታደርጉ ከእነሱም ጋር እንደምትሆኑ ሁሉ እናንተ ወልዳችሁ ከብራችሁ በልጆቻችሁ እንድትኮሩ እግዚአብሔር ያብቃችሁ። ለወግ ማድረግ እግዚአብሔር ያብቃችሁ። ሁሉንም ልታዩ እግዚአብሔር ያብቃችሁ። ይህንንም
ለዚያ በቃ ይህን ፕሮግራም ያዘጋጀ የዚህን ቤተሰብ እግዚአብሔር በጸጋ በበረከት ይጎብኛቸው። ያሰቡት አይነቱ በሌሎችም ያማረና የሰመረ ይሁን እግዚአብሔር ያብቃቸው። የእሷንም ቤተሰቦች የእሱንም ቤተሰቦች በፍቅር በሰላም በደስታ በሰርግ በልደት እየተገናኘን የምናሳልፍ ጊዜና ወቅት እግዚአብሔር ይስጥልን፣ ሰላሙን ይስጥልን፣ የሰው ፍቅር የሰው ሞደ ይስጥልን። መውጫችን መግባችን ሁሉ ጌታ ኢየሱስ ክርስቶስ እሱ ይባረክ። ከዚህ የተደረገ እግዚአብሔር ይስጥልን። በጣም እግዚአብሔር ይባርካችሁ። ሁሉን ላደረገ እዚህ እናንተንም ላደረሰ እኛንም እንድናይ ለረዳ እግዚአብሔር ክብር ምስጋና ይድረሰው። ለእናቱ ለድንግል ማርያም ክብር ምስጋና ይሁን። እናንተም ተባረኩ። እኛ ያየነውን ማዕረግ እናንተም እዩ፣ በልጆቻችሁ እዩ። ልጆቻችሁ የተባረኩ ልጆች ይሁኑ። እግዚአብሔር የተባረኩ ልጆች ይስጣችሁ። ኑሯችሁ የሰመረ የተሳካ እናንተንም ፍቅራችሁ በጣም ያማረ የሰመረ ይሁንላችሁ። እመቤቴ ቤታችሁን ትባርክላችሁ። ወላዲተ አምላክ ትባርካችሁ። ደስታችን ሁላችሁ ሁለዱ ክበዱ። እንጀራችሁ ይስጣችሁ፣ ጤንነትን ይስጣችሁ፣ ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ። ሁላችሁ ለዚህ ቀን ያደረሰ እግዚአብሔር ክብር ምስጋና ይድረሰው። በእውነት ረድኤት ሁሌ እንደመረኩሽ ነው። ያው እናት ነው የምላት፣ ስሟ ስሟ እናት ነው። በባህሪዋም ያው እናት ናት። ዛሬ ደግሞ በዚህ መልክ ልንመርቅ ተዘጋጅተናልና እግዚአብሔር እንጀራ ይስጥሽ፣ እንጀራ ይስጣችሁ፣ ውለዱ፣ ክበዱ። ለዓመቱ እንደዚሁ ደግሞ ልጅ አቅፋችሁ እኔም አያት ሆኜ እና ያስ የአብን ቤተሰብ አያት ሆነው ልጆቻችሁን ለማየት ያብቃል ያድርሰን። ዛሬ አያታችን እናታችን ያንቺን ደስታ እንደዚህ ስታይ በጣም ውስጥ እንትን ለመናገር እስከሚያቅተኝ ነው ድረስ ከደስታ ይበልጥ ማለት ነው። እንደዚሁ ለዓመቱ እንደዚሁ ደስታችሁ እንድናይ ወልዳችሁ ከብዳችሁ በእንጀራ ሰፍታችሁ ብዙ እንድናይ ያድርሰን ያብቃችሁ። አመሰግናለሁ። በመጀመሪያ በዚህ ላደረሰን ለመድኃኒዓለም ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም ምስጋና ይግባት። በቃላት ለመግለጽ በጣም ከባድ ነው። እናት እንግዲህ እናት ብቻ አይደለች፣ ለእኔ ሁሉ ነገር ናት። ምን እንደምባለው ሁሌም የማትበሉ የማትበላችሁ ከልጅነት እስከ እውቀት አሳድጎ ለዚህ እንዳደረሰ ይመዳኛል። እናንተንም መጽሐፋችሁን ፍጻሜያችሁን ከፍ አድርጎ ለማየት ያብቃል። በእድሜ በጸጋ ያኑሩልን። ሁሉ ጊዜ ከቤት ያሳፍጠት በምንችላል ማናቹ ምትሆኑ ስለሚታዳልን ረጅም ዕድሜ ይስጥሽ፣ ረጅም ዕድሜ ይስጣችሁ። በእድሜ በጤና ይጠብቅልን። ቤትሽበት ብሄዳችሁ እንደቤት ተጠብቅልን። ከፍ ታድርጋችሁ ታሳድጉልን። ትልቅ ቦታ ድረሱልን። ወድንግላችሁ ምራችሁ እንድትኖሩ ሚሄድ ታድርጋችሁ ፍጻሜያችሁን ታሳምሩ። እግዚአብሔር ሰጥቶ ደግሞ እሷ ወልዳ ለዚህ አበቃ አምላክ ሕይወት እኛን ያሳየው። አሁንም መጨረሻ እሷም ደግሞ እንደዚህ ተደስታ እንደ እናቷ እድል አግኝታ እንድትማያት ያብቃ። የተባረከ አድርግ፣ ጤና ይስጣቸው፣ ሰላም ይስጣቸው፣ የተባረከ ልጅ ይስጣቸው፣ የተባረከ ትዳር የተባረከ ኑሮ ይስጣቸው። ጤና ሁኑ፣ ሰላም ሁኑ፣ ጤና ሁኑ፣ ፍቅርና ሰላም ይስጣቸው። ቀንም ፍቅርና በሰላም ይሁንልን። በሰላም ነው እግዚአብሔር ለዚህ ያበቃሽን። መጨረሻ ናጫችን ደግሞ ያስደስት እነሱ እንደዚህ ሲመርቁ ማየት ያብቃሽ። አባቶች፣ ካህናት፣ ወንድሞችም ዲያቆናት፣ በመካከላችን የተገኛችሁ ሊቃውንተ ቤተ ክርስቲያን በዚህ በዓል በታላቁ የጋብቻ ስነ ስርዓት የክርስቲያን የተሰባሰባችሁ ምዕመናን ሁላችሁም እንደምን አመሻችሁ።
የተመሰገነ ይሁን። እኔ በራሴ እንዲያው ስታዩኝ እጅግ በጣም የከሳው ትንሽ ሰው ነኝ። ግን በእናንተ መካከል ተገኝቼ ይህንን በዓል በሚመለከት ድጋፍ እንዲሰጥ እግዚአብሔር ስለፈቀደልኝና ቤተሰብም ስለሆንኩ አንድ የተሰማኝን ወይም አንድ ሰው በልቶ ጠጥቶ ወይም ደስ ብሎት የሆነች ነገር ማለት አለበት። እኔ ደስ ብሎኛል፣ ምክንያቱም ዛሬ ታላቅ ነገር ተደርጓል። ታላቅ ነገር ተደረገልኝ ይላል ቅዱስ ጳውሎስም። እግዚአብሔርም እንደዚሁ ነው፣ ተደሰቱ ነው የሚለውና ደስ ስላለኝ ትንሽ ዝግጅት አለችኝ እንድትከታተሉኝ ብዬ በትህትና እጠይቃቸዋለሁ። የሙሽሪት ስም እንደምታውቋት ረድኤት ነው የምትባለው። ረድኤት መላኩ የምትባለውና በዚያ ተነሳሽነት ከዚያ ተነስቼ የሆነች ነገር እላለሁ። መርጌታ ነኝ። እጅግ በጣም በተዋሕዶ ኦርቶዶክስ ቤተክርስቲያን የተማርኩ ሰው ነኝ። ጎንደርን፣ ጎጃምን በስነ ስርዓት ሸዋን በአዲስ አበባ የማውቅ ሰው ነኝ። ቀላል ሰው እንዳልመስላችሁ እንዲያው ስታዩ ይሄ ከየት የመጣ ነው እንዳትሉ፣ ተዋሕዶ ልጅ ነኝ። በግልጽ ነው፣ እሱ ችግር የለው። ቀጥሎ የሚመጣ ነገር ነው። ረድኤት መላኩ በሚል ነው አዜሟል። ይህንን በዜማ አሰማችኋለሁ። ቅር ይላችኋል? ቅር አይላችሁ ማለት በጭብጨባ አሰሙኝ። አመሰግናለሁ። ረድኤት መላኩ ረድኤትን ለማግኘት እኮ ረድኤት መላኩ ምስጢረ መለኮት ምስጢረ መለኮት የሥላሴን ምስጢር የሚገልጽ ነው። አንድም ሦስትም ናቸው፣ አንድም ብለን እንወስዳለን። እነዚህ የዛሬ ሙሽሪትና ሙሽራዎች አንድ እንደሆኑ የሚያመለክት እንጂ ሌላ ችግር የለም። አንድ ናቸው። እግዚአብሔር ስለፈቀደ አንድ ናቸው። በቅድምና የነበረ በሥጋ የተገለጸ ከክፉ የሚሰውር በችግር የሚረዳ በጥቃት ጊዜ የሚደርስ ጠላት የማይደፍረው የደስታ መገኛ መግቢያ ማውጫ የሚያሳይ መንፈሳዊ ሰው ማለት ነው መላኩ ማለት። ስለዚህ ስለ ዲያቆን መላኩና ቤተሰቦቹ ብዙ ቦታ አልሄድም። ግጥም አለችኝ፣ እችንም እንድትከታተሉ ጋብዛችኋለሁ። በአምላካቸው የሚመኩ ከነቤተሰቡ በእምነታቸው የሚለኩ ለጓደኛ ለዘመድ በብቃት የሚያስመኩ ምንጊዜም ለጠላት የማይንበረከኩ እሳቸው ናቸው ሊቀ
ዲያቆናት የጨንቻው መላኩ አታጨበጭም እንዴ? የጨንቻው መላኩ እንዲያመጣልን ፍቅርና ሰላም ከልብን ጠይቅ ደጅ ያስጠናም። አንዴ የታወረው የታሰረው ሊለይ አይችልም። ስርዓተ ጋብቻ ተፈቅዶ ቢሆንም በፈጣሪ ድጋፍ ይዝለቅ ይፈጸም። ለሚያስፈልግ ሁሉ ስላሉ አምላኩ አንድ ሰው አሉና በሱ የተመኩ ቁም ነገር ይታያል አዋቂ መላኩ። ሁሉም ይሁን ብላ ለመኖር በልኩ ክብርት ወይዘሪት ረድኤት መላኩ በሶስተኛው ቀን በቃና መንደር በዶኪማስ ቤት ሰርግ ሆኖ ነበር። አማላጅቱ በዚያ ነበረች፣ ወይኑን መቅበል እያሳሰበች የሚላቸውን እንዲፈጽሙ የምትናገር እርሷን ቢሰሙ ውሃ ወይን ሆነ በረቂቅ ግብሩ ጌታ ጀመረ